ሴት ማለት ተጋግጣ ማለት ነው። ይቅርታ አድርጉልኝ። የፈለ በቃ ህይወቷ የመጨረሻ ክብድ ሲላት በቃ ካለች አንዱ አግብታ በቃ ህይወቷ ማስተካከል ትችላለች። ሴት ልጅ ግን አገባችም ከቤተሰብ ጋር ሆነች እየተማረችም ሆነ በቃ ቤተሰቧን ማገዟ ግዴታዋ እንደ ግዴታ ነው በእኛ ሀገር። ሰላም የኛ ፋሚሊዎች እንዴት ናችሁ? ሳምንታችሁ እንዴት አለፈ? በስራ በትምህርት በተለያየ ነገር እንዴት አለፈ? እኛ ጋር በጣም መልካም ነበረ። እናንተም ጋር ጥሩ እንደሚሆን ተስፋ እናደርጋለን። ደህና ናችሁ? ተናፍቃችኋል። የኛ ምርጦች ተናፍቃችኋል። የእውነት እኛም እሱም ብለን ነው ናፍቆቱ አላስለናለና ቶሎ እንመጣለን። የጠፋነውን ያክል አሁን ለማካካስ ቶሎ እየመጣ ነው። እናንተም ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ ፍቅራችሁን አሳዩ። በዛ ነው ፍቅራችሁን የምትገልጹልን እና ቪዲዮአችንን ላይክ፣ ሼር በማድረግ አግዙን። ሰው ዛሬ እንግዲህ አመጣጣችን ምንድን ነው? አንድ ሀሳብ ይዤ ነው የመጣሁት። እኔ ትንሽ አከራካሪ ነገር ነው። አያልቅበት ነው በነገራችን ላይ የቤት ስሙ እስኪ እንወያይበት፣ እንከራከርበት። ክርክር እወዳለሁ፣ እውነት ክርክር እወዳለሁ። በሀሳብ መነጋገር ማለት ደስ ይላል እና እስኪ ይህንኛውንም ሀሳብ ብዙዎች ደግሞ እንትን ያደርጉታል ብዬ አስባለሁ፣ ሪሌት ያደርጋል ብዬ አስባለሁ። እና ምንድነው ሀሳቤ፣ ህይወት ለወንድ ልጅ ወይስ ለሴት ልጅ ነው የሚከብዱ? በተለይ ይሄ 20ዎቹ እድሜ ላይ ምናምን ይሄ ራስን በምናቋቁምበት የምርህ ነው። አሁን ይሄ ለማን ነው የሚከብደው? ለሴት። አየሽ፣ እንከራከራለን። ለወንድ ነው የሚከብዱ። ወንዶች ይረዱኛል። ምንም ክርክር ምናምን ሁላ እኮ አያስፈልገውም። ያለ ነው በወንዶች ዓለም ላይ ነው እውነት ለመናገር። እሺ በቃ ለሴት በጣም ከባድ ነው ህይወት። እንዴ ምን አስበህ በምን ያው ምንድነው ሀሳቤ 20ዎቹ ላይ ነው ብዬሻለሁ። እሺ 20ዎቹ ላይ ያው 20ዎቹም ሆነ 40ዎቹ አብርሃም አይ ኖ እንዴት መሰለሽ 20ዎቹ ላይ ይሄ ራስሽን ለማቋቋም እንትን የምትይበት ለምሳሌ ከዩኒቨርሲቲ ወተሽም ከሆነ ጨርሰሽ ከሆነ ገና በቃ ከቤተሰብ ተነጥለሽ ራስሽን ችለሽ የምትወጪበት ጊዜ ነው። ራስሽን በቃ የራስሽን ነገር ለመያዝ እንትን ተፍተፍ የምትይበት ጊዜ ነው። እና በዛ ታይም ላይ ማን ነው ይበልጥ ስትራግል የሚያደርገው? ወንድ ነው? እውነት ለመናገር በእናት ሀገር ኢትዮጵያ በ20 ዓመቱ ከቤት የሚወጣ የለም እኮ እሱ ነው የምልሽ። አሁን ሁኔታው ለማን ነው የሚከብደው እኮ? ክላስ ራሱ የምንጨርሰው ስንት ዓመታችን ላይ ነው? ግን አልተግባባንም። እኔ እሱን ተይውና ለማን ነው አሁን 20ዎቹ ላይ ነው በቃ መሰረት የምንጥለው አይደል? ክላስ ከጨረስን በኋላ ከቤት ለመውጣት ከቤት መውጣቱን ብቻ ሳይሆን በቃ የራስን ነገር ለመያዝ ይሄ ጥሩ ለህይወት ለመኖር ማን ነው ስትራግል የሚያደርገው ይበልጥ? ወንድ ነው ሴት ነው? ለማን ይበልጥ ይቀላል ነው? በቃ ለእንደኔ ለሴት በጣም ይቀላል። እንዴ አብርሃም ምን ሆነ ነው? ዩሲ ልንገርሽ፣ አሁን ሀሳቤ ልንገርሽ። ለምሳሌ አንድ ወንድ ልጅና አንድ ሴት ልጅ የሆነ ቦታ ሄደው ስራ አሰሩ ብለው ቢጠይቁ ማን ነው ቅድሚያ የሚሰጠው? ምን ማለት ነው? ባላቸው አቅም ነው። ለሴቷ ነው ቅድሚያ። ለምንድን ነው ለሴቷ የሚሰጠው? የሆነ ኦፖርቹኒቲዎቹ ለእሷ ይቀላሉ። ኦፖርቹኒቲዎች ሰፊ ናቸው። አይ አብርሃም ተው ልንገርሽ፣ ብዙ ሰዎችም ማለት ነው አሁን ለማገዝ ራሱ ለሴት ልጅ እንትን ናቸው፣ ኦፕን ናቸው፣ የተሻለ ነው። ሁሉም እንትን ነው እያልኩ አይደለም፣ ግን አሁን ወንድ ልጅ ይጋጋጥ ነው በቃ። ሴት ልጅ ሲሆን ግን ሁሉም ለመተባበር እንትን ይላል የለም። ታዲያ እኔ ለምንድን ነው ለረጅም ዓመት ስራ አጥቼ? አንቺ እኮ አለየልሽም፣ ለዛ ነው እንደ ሴት አያዩሽም ነው። ኧረ እባክህ ምንድን ነው በፍጹም አያሳምነኝም። እውነት ለመናገር አያሳምነኝም። እውነት ለመናገር ብዙ ነገሮች በቃ ለወንዶች በጣም የተመቻቹ ናቸው። የስራ እድሎቹን በጣም የተመቻቹ ናቸው። በየትኛውም የስራ መስክ ገብታችሁ ለመስራት ለእናንተ በጣም በቃ ምቹ ነው። ሴት ልጅ ግን ገብታ መስራት ማትችልባቸው የስራ መስኮች ሁሉ አሉ እኮ። ኦኬ እሺ፣ አሁን እዚህ ጋር ልንገርሽ፣ ወንድ ልጅ ብዙ ነገር ይጠበቅበታል። ብዙ ነገር ይጠበቅበታል። ኔሲስ አሁን ከዩኒቨርሲቲ ወጣ ምናምን ስራ መስራት ጀመረ። ብር ሴቭ አድርጎ የሆነ ደረጃ ላይ መድረስ አለበት፣ የሆነ ነገር መያዝ አለበት። ሴቷስ? ቆይ ልነግርሽ አይደል? እሺ አሁን ለምሳሌ ሊያገባ እንኳን ቢል ወንድ ልጅ ምን አለው ተብሎ ይጠየቃል። ሴቷ ይጠየቃል? አይ አሁን ላይ እኮ ተጀምሯል። ፋክቱን እናውራ። ምንም ሴቷ ምን አላት ተብሎ አይጠየቅም፣ እሱም አይጠይቅም። ሴቷ ምን አላት ብሎ አይቀርባትም። በቃ ደስ ካለችው ከተግባቡ ምናምን ሊያገባት ይወሰናል። ወንዱ ግን ሲሆን
እሷም ያንን ነገር ታስባለች። እሷን ታያት እሺ እሷ እኔ ግን አሁን ሐሳብህ ማለት ነው ማለት ህይወትን ተጋፍጦ የተሻለ ደረጃ ለመድረስ ማን ይከብደዋል ከሆነ አሁን ስለ ትዳር ስለምናምን ሳይሆን ህይወትን ስለመጋፈጥ እኮ አሁን እያልኩሽ ያለው ገብቶሻል። ከወንድ ብዙ ይጠበቃል። በቃ ስልሽ ወንድ ልጅ ሰው የሚጠብቅብህን ተወውና ስለራስህ እኮ አሁን እኮ ህይወቱ አሁን ትዳር አሁን በቃ የብዙዎቻችን ጎላችን ነው አይደል? እሺ ለምሳሌ የአንድ ወንድ ትዳር መስርቶ መኖር ጎሉ ነው። ግን ያንን ለማድረግ ምን ያስፈልገዋል? በጣም እጁ ላይ የሆነ ነገር ያስፈልገዋል። ለሴት ልጅ ይሄ አሁን ትዳር መያዝ ለሴት ልጅ ቀላል ነው ከወንድ ይልቅ። አሁን ቀላል ነው ስለዚህ ዝም ብላ ትገባለች ሳይሆን ከወንድ አንፃር ለሴት ይቀላል። አትሊስት በቃ መልክ ካላት ጸባይ ካላት እንትን ትላለች። የተሻለ ወንድ አግብታ እንደውም ህይወቷንም መኖር ትችላለች። በመልካችሁና በጸባያችሁ ነው የምትኖሩት ሴቶች ነው። እኔ እንደዛ አላልኩኝም። ሀሳብህ ወደዛ ግን ይሄ ስልሽ ገንዘብ አይጠበቅባትም አብርሽ። ግን እኮ ማለት ነው ገንዘብ የማይጠበቅባት ሴት ከእድሜም በታች ናት። የሚያገባት ወንድ ከእድሜዋን በላይ ነው። አሁን አንተ በአንተ እድሜ ለምሳሌ አሁን አንተ 20ዎቹ ምናምን ላይ ነህ አይደለ? በአንተ ባሽ አንተ ግቢ አብረው ከተማሩ ልጆች ጋር እኩል የስራ እንትን ምናምን ኖሯችሁ ተጋግጣችሁ ምናምን አድጋችሁ የሆነ ብር ቢኖር አንተ የተሻለ ብር ቢኖር ካንተ ጋር የተጋጋጠችዋል የማግባት ፍላጎት ግን የለም። አብዛኛው በቃ ከእድሜው ምታንስ በቃ ቆንጆ ምናምን የሆነ ነገር ይፈልጋል። እሺ አሁን ይሄንን ያነሱት ምንድነው ለሴት ይቀላል ነው። በቃ ከወንድ ልጅ ብዙ ነገር ይጠበቃል ነው። ስለዚህ ፋሚሊ ለመመስረት ምናምን ያው ከሱ ነው ፕሮቫይድ እንዲደረግ የሚጠበቀውና አሁን እንትን ይሄ ፋሚሊ መመስረት ላይ ዲፔንድ አንኑ እሱንም ወተን ለምሳሌ አንድ ወንድ ልጅ ይሄ ሴቭ ማድረግ ግዴታው። እሺ ምን ያክል ሴት ናት አሁን ላይ ሴቭ የምታደርገው? በጣም ብዙ ቤተሰቦቿ እውነት እኔ ብዙም ማውቃቸው ቤተሰብ አሁን ስራ የሚሰሩ ማለት ነው ከዛ ቤተሰባቸው ጋር የሚኖሩ ማለት ነው እነሱ አብዛኞቹ ለልብስ ለምግብ በቃ ለእንደዚህ የወር ደሞዛቸው ለዛ ነው በቃ ይሄ ራሳቸው ላይ ነው ኢንቨስት የሚያደርጉት። የለም ይሄ ቆይ ኧረ እንትን ምናምን ብሎ አብራም በጣም ብዙ ጀግና ሴት አለ እንትን አትበል እውነት አይደለም እኮ ፕላስ ደግሞ እንዴ እኔ ምን አይነት ሴት ነኝ አንተ? ኖ እኔ አንቺ ነው እኔ እኮ አሉ አልካልኩኝም እኮ ግን አብዛኛው እንደዛ ነው። ወንድ ልጅ ግን ይሄ በቃ ሴቭ አድርጎ ራሱን ለመለወጥ በጣም እንትን ማድረግ አለ። ያው ልንገርህ አሁን እኔ እንትን በቃ ዓለማችን በራሱ የወንዶች ዓለም ነው ስልህ ወንድ ልጅ ቀን ከሌሊት 24 ሰዓት መስራት አቅም ካለው መስራት ይችላል። እንዴ ሴት ልጅስ አትችልም። ለምን? የትኛዋ ሴት ናት ትንሽ መሸት ብሎ መንገድ እኔ እግዚአብሔር ምስክሬ ነው ማታ አምሽቼ 1 ሰዓት ምገባ ከሆነ በፊት ሰፈራችን አሁን እንደዚህ ሞቅ ሳይሉና በጣም ነበር መፈራው። በቃ እሱ ይሆናል እንዴ በጣም ነው የሚያስፈራው። በቃ ይሄ በየቦታው የምትሰማው በየቦታው የምታየው ነገር በጣም አደገኛ ነው። ብዙ እድሎች ግን ለሴት ቅድሚያ ይሰጣሉ። አሁን እሺ የሥራ ማስታወቂያዎች ራሱ ሲወጡ ምንድነው ለሴቶች ቅድሚያ ይሰጣል። በቃ በትክክል እንትን ብሎ ሴት አመልካቾች ይበረታታሉ ይላል። ቅድሚያ የሚሰጣቸው ለምንድነው? ለማገዝ ነው፣ ፑሽ ለማድረግ ነው። አንቺ የፈለገው ውጤትሽ እኮ የወንዶች ዓለም መሆኑን እኮ ማሳያ ነው። አብረን እንዴ ማበረታታት እኮ ይሄ አፈርማቲቭ አክሽን የሚባለው አይነት ነገር ነው። እዚህ ጋር በቃ እያልኩሻለሁ አሁን ወንዶች በጣም ብዙ እድሎች ስላሏቸው ያንን እድሎች እነዛን እድሎች መጠቀም ስለሚችሉ በቃ ለሴቶች ያሉት እድሎች በጣም ውስን ስለሆኑ ባሉት እድሎች ለመርዳት ለማገዝ ነው። የሚያግዟቸው እነማን ናቸው? ወንዶች እኮ አሁን እየነገርኩሽ ያለው ይኸውልህ አጋዥና ታጋዡን ራሱ ለየው። አጋዡ ማን ነው? ወንድ ነው። ኦኬ ቴንክ ዩ ሶ ማች እኮ ታዲያ ምንድን ነው አሁን እያወራን ያለ ነው እኮ ይሄ አጋዥነቱ ማለት ወንድ በእኩል ኤጅ ላይ ያሉ ወንድና ሴት ለማን ይቀለዋል ነው በቃ የሆነ ነገር ሰክሰስፉል ለመሆን ለማን ይቀላል? ለወንድ ይቀላል። ኖ በጣም መጋጋት ይጠበቅበታል ነው እያልኩሻለሁ። ሴቷን በጣም መጋጋት ይጠበቅበታል። አንተ የሆነ ቢሮ ሲቪዋን ወስዳ አንተ እያወራህ ያለው ምናልባትም ዩኒቨርሲቲ ገብታ ተምራ ስለወጣች ሴት ነው።
ዩኒቨርሲቲ ያልገቡትን ሴቶችስ እንዴ ዩኒቨርሲቲ ያልተማሩ ወንድስ እኮ እሱንም እኮ ነው በጣም ብዙ እድሎች አሉት ለወንዶች ነው በጣም በብዙ መልኩ የትም ቦታ ገብተው በምንም አይነት የስራ መስክ መስራት የሚችሉት ወንዶች ናቸው እኮ ይኸውልሽ አሁን እንዴት ላስረዳሽ ለምሳሌ አንድ 25 ዓመት ላይ ያለው ወንድና 25 ዓመት ላይ ያለች ሴት ጫናው እኩል ነው ሴቷ ላይ ይበልጣል ጫናው ሴቷ ላይ ምናልባት ጫናው ሊሆንባት የሚችለው ትዳር መመስረት በቃ ያ ነው በቃ እድሜ እየሄደ ነው መውለድ አለብኝ ምናምን ከቤተሰብ ያለው ጫና አለ ያ ነው በጣም ከባድ ጫናው ሊሆን የሚችለው ወንዱ ምናልባት የትዳር ጫና ላይኖርበት ይችላል በነፃነት ይሰራል ይሄ በራሱ በጣም ትልቅ እድል እኮ ግን ደግሞ ያንን ለማድረግ ደግሞ ለማግባት የሚፈልግ ከሆነ ግን ደግሞ ምንድነው እዚህ ጋር በጣም ተጋግጦ የሆነ ነገራችን ማድረግ አለበት ግን አሁን ላይ እስኪ ቆይ በየቤቱ ያሉትን እንተዋቸውና እንደው ሶሻል ሚዲያ ላይ እንኳን ያሉ ጥንዶችን ግን አይታ ከዜሮ ነው የሚነሱት ወንዱም ሴቷም ከዜሮ እሱ በጣም አሪፍ ነው እኮ ምንም ይሄ ለወንዱ ለሴቷ ምናምን የሚባል ነገር የለም በቃ ከዜሮ ተነስተው እኩል ሲያድጉ ነው እያየናቸው ያለው እኮ አለ እኮ የለም ማለት አንችልም ግን አብዛኛው እንደዛ ነው በቃ ከወንድ ልጅ በማንኛውም እንትን ላይ ከወንድ ልጅ ብዙ ነገሮች ይጠበቃሉ ቤተሰብ ማገዝ ላይ ለምሳሌ ኃላፊነት ይበልጥ ለወንድ ልጅ አብራም ሴት ልጅ ቤተሰብ ስታግዝ እኮ ህይወቷን ኑሮዋን ተታቆ ነው እና ሁላ ማድረጓ ሳይቆጠርላት ልፋቷ እንኳን አደረገች እኮ ሳትባል እኮ ነው ሴት ልጅ ይሄ ጊዜዋን ገንዘቧን በቃ ሁሉ ነገሯን ጉልበቷን ሁሉ ነገር እስከታጣቆ ነው ቤተሰቧን የምትደግፈው ወንድ ልጅ ካገባ በኋላ እኮ በቃ ከሄደ ነው አለቀ ሴት ልጅ ግን አገባችም ከቤተሰብ ጋር ሆነች እየተማረችም ሆነ በቃ ቤተሰቧን ማገዟ ግዴታዋ እንደ ግዴታ ነው በእኛ ሀገር ይሆናል ሌላም ላይ አለ በላይ ከአሁን አትሊስት አሁን ሴቷ ማለት ተጋግጣ ማለት ነው ይቅርታ አድርጉልኝ የፈለ በቃ ህይወቷ የመጨረሻ ከብድ ሲላት በቃ ካለች አንዱ ሀብታም አግብታ በቃ ህይወቷ ማስተካከል ትችላለች ወንዱ ይችላል ወንድ የፈለገ አፈር ቢበላ በቤተሰብ ይመጣለታል የፈለገ አፈር ቢበላ በቃ የራሱን ህይወት መለወጥ ካልቻለ ማንም የሱን ህይወት መጥቶ ያስተካክልለት እኮ አትሊስት ሴቷ በቃ የፈለገ የሆነ ትንሽ ተጋግጣ በቃ መጨረሻ ተስፋ ከቆረጠች አግብታ ህይወቷን ማስተካከል ትችላለች ለወንድ እውነት ለወንድ በጣም ከባድ ነው ምክንያቱም እራሱ ማንም አይረዳውም ኦፍኮርስ ግን ደግሞ አሁን ይሄ ባልከው የሆነውን ሀብታም ምናምን ይሄ የአንድና የሁለት ሴቶች ታሪክ ነው እንጂ የሁሉም ሴቶች ታሪክ ደግሞ በዚህ መንገድ ደግሞ ወንዶችም በጣም ነፍ ናቸው ሀብታም እንትን ማግባት ምናምን ያ ይኖራል ሞልቷል ምንድን እያየን አይደል እንደ ሶሻል ሚዲያ ላይ ምናምን እያስባሉ አሁን ስትራግሉ ግን እሺ ማመን ያለብን ለወንድ በጣም ኦፖርቹኒቲዎች ይኸውልሽ ሰው እንዳልኩሽ ቅድም ብዙ ሰዎችም ኦፖርቹኒቲ ለመስጠት ለሴት ቅድሚያ ይሰጣሉ አብርሃም አንተ በጣም የሆነ ኦፖርቹኒቲ የምትለው ስለ አንድ ቢሮ አይደለም ሌላም ቦታ ላይ ስራ እንትን ለማለት ለሴት ቅድሚያ ይሰጣል አብርሃም በጣም አንተ ቅድሚያ ይሰጣቸዋል የምትላቸው የስራ መስኮች እኮ በጣም ከፍ አለ ከተባለ 5,000 ብር ደሞዝ ናቸው እንዴ ወንድ ልጅ በቀን እኮ ተሯሩጦ ከዛም በላይ እኮ ያመጣል እኮ ነገርኩሽ መጋገል ግን ወንዶች ሴቷ ግን እንደዛ ተሯሩጣ ያንን ገንዘብ መስራት አትችልም በጣም ከባድ ነው ለምን ወይኔ እያልኩ እኮ ነው ነገርኩሽ አሁን ምንም አይነት አሁን እሺ ለሁለቱም ተመሳሳይ አይነት ለምሳሌ ይሄ ተፍተፍ አይነት ስራ ሰጥሻቸው ሰዎችን ሂደው ተነጋግረው ምናምን እንትን ማለት ለየትኛው ሰው ነው እነዛ ሂደው የሚያናግሯቸው ሰዎች በጣም ዌልካሚንግ ፌስ የሚያሳዩት ሴቶች ብልሆች የምናናግርበትን መንገድ ኖ እግዚአብሔርን ነው ምንም ባይሉ ራሱ ቅድሚያ ለምሳሌ ማለት ነው አሁን ሴልስ እንኳን በሴልስ ደረጃ ብንሄድ ማለት ነው በጣም ሴቶችን የምታዩ ከሆነ በጣም ጎበዞች ናቸው እሳት የራሱ ወንዶች እሳት ኖ እኔ እንትን እያልኩ አይደለም ግን ብዙ ጊዜ ወንዶች ይሄ እንዲህ ከብልሃት ይልቅ ጉልበትን ትመርጣላችሁ ታውቃለህ አይደለ
በቃ ያ ደግሞ እንድትሸጋቸዋል እንጂ የሆነ ሰው ሂዶ እንትን ቢያናገረው ወይ የሆነ ነገር አግዘኝ ብላ አንድ ሴት ልጅ የሆነ ሰው ጋር ሂዳ ብታናግረውና ወንድ ልጅ ደግሞ ሂዶ አግዙኝ ብሎ ቢያናግር ቅድሚያ የሚሰጠው ለሴቷ። ማንም ሰው ማገዝ የሚፈልገው ወንዱ ግን ከሆነ ምንድነው እጅ እግር አለው አንዴ ተሯሩጦ እንትን አይልም ነው የሚባለው። እውነት ይሄ በጣም ግልጽ ነገር ነው። እና በቃ ብቻ እንደዚህ ይሄ ከመሬት ተነስቶ ከመጀመሪያ ተነስቶ ለማደግ ለሴት ልጅ ትንሽ ይቀላል ብዬ አስባለሁ። ቀላል ነው እያልኩ አይደል፣ ግን ከወንድ ይልቅ ለሴት ይቀላል ትንሽ። ቀላል አይደለም፣ በጣም ከባድ ነው። ማርያምን ከባድ ነው። እንደው እንትን ከፋሚሊ ጋር ያለች ሴት ልጅ እና ወንድ ልጅ እንኳን ብናነጻጽር ለምሳሌ በተመሳሳይ የ1 ዓመት የ2 ዓመት ልዩነት ያላቸው ወንድና ሴት እህትና ወንድም በተመሳሳይ ሰዓት ክላስ ጨርሰው በተመሳሳይ ሰዓት ስራ ቢይዙ ቤተሰብን የማገዝ ግዴታ ውስጥ የምትገባው ሴቷ ናት። ወንዱ ራሱን ይሄ ቤተሰብ ራሱ ወንድ ልጅ ነው ነገ ምናምን ይባልለታል። ሴቷ ግን እንድታግዝ ደሞዟን ለቤተሰብ ሼር እንድታረግ ነው ግዴታ ውስጥ ትገባለች። ሊሆን ይችላል እንደ ቤተሰብ ይለያል፣ እንደ ፋሚሊ ሊሆን ይችላል። ግን ይኸውልሽ አሁን ያነሱልሽ ሀሳብ ይምጣሽልኝ ነው። ሁለቱም እኩል አይነት ደሞዝ ቢኖራቸው እንኳን ወንዱ ልጅ ለፊውቸር ማስቀመጥ እንዳለበት ያውቃል። በቃ የራሱ ነገር ሴት ልጅ ፊውቸር የላትም ብለህ እየደመደምክ እኮ ነው። ፊውቸር የላትም አይደለም አብዛኛው ሴት ገና ይኸውልህ የህይወቷ ትግል የሚጀምረው ቤተሰቦቿ ቤት እያለች ነው እያልኩ ያለው። እንደ ቤተሰቡ ይለያያል። እንደ ቤተሰቡ ምንም የማይፈልግ አለ፣ አምጪ የሚልም አለ። ይሄ እንደ ቤተሰቡ ነው የሚለያየው። ግልጽ ነው። አይ ኖ ይሄማ ሁሉንም ቤተሰብ ማጠቃለል እስኪ ራስህን ቻልልኝ ተለወጥ ብሎ የሚፈቅዳለ፣ ደግሞ ራስ እኔንም አግዘኝ ብሎ የሚያስገድዳል። እሱ እንደ ቤተሰቡ ይለያል። ግን ላይክ አሁን እንዳጠቃላይ ስታዩ ከወንድ ልጅ የሆነ ቢያንስ በ30 ዓመቱ የሆነ ነገር ይዞ መገኘት ግዴታው። እኔ ወገን ከዚህ ልጅ ጋር መተማመን የምችል አይመስለኝም። እናንተ የራሳችሁን ሀሳብ ስጡበት። አብሽ ማርያም ካንተ ጋር ይጠበቅበታል። በ30 ዓመቱ የሆነ ነገር ይዞ መገኘት አለበት። ሴቷ ግን ያንን ነገር እንትን ማለት አይጠበቅባትም። ቢያንስ ራሷን መቻል በቃ ያበቂዋ እንዴ። ራሷን መቻል ማለት ይቺ ልጅ የቅንጦት ኑሮ አያምራትም ማለት ነው። ማለት ትዳር አንተ ትዳር መያዝ እንዳለበት ብቻ አስበን ትዳር ተወውና ሲንግል ሆና መኖር እንኳን ብትፈልግ እኮ ይቺ ልጅ ህይወት በጣም ከባድ ነው ለሷ። እንዴ አንተ በ30 ዓመት የትም ገብተህ የምታመጣውን ገንዘብ ይቺ ልጅ እንደዛ ማውጣት አትችልም እኮ እያልኩሽ ያሉት ኦፖርቹኒቲዎች ለሴቶች ኦፕን ናቸው ያልኩሽም ለዚህ ነው። ወጥተው የሆነ ነገር ቢሞክሩ ለሴት ልጅ ይሄ ብዙ ነገሮች እንትን ናቸው፣ ተቀባይነት አለች። እንደው ካልተኮ የእሷ ገቢ ከአንተ በጣም የተሻለ መሆን ለምሳሌ ቆይ ልንገርሽ፣ ለምሳሌ ግን አይሆንም የሆነ አዲስ ስራ እንኳን ልሞክር አሁን የወንድ ስራ ልስራ ብላ ብትሞክር ሰው ያበረታታል። ሞክሪ ኦኬ ነው የሚላት። ከቻልሹ ሞክሪው አይነት ነገር ነው ይሄ። ያለመሞከር ያለመፈለግ ነገር ከሆነ ነው እንጂ ማለት ነው። ብቻ ይሄ ሁኔታዎች ለሴት የተሻለ ነው። ቤተሰቦቻችን ሀሳብ ስጡበት። እኔን አጨቅጭቀኝ በቃ ብቻ እናንተም ሀሳባችሁን ስጡበት። እናንተም ጋር ያከራክራችኋል ብለን እናስባለን። ሀሳባችሁን እንግዲህ ሼር አድርጉበት፣ እንድንወያይበት ነው ያመጣ ነው። ራበኝ በእውነት በባዶድ እንደዚህ እንዲህ ጨቀጨቀኝ በጣም። ብቻ ሀሳባችሁን ስጡበት እና እስከዛ ድረስ ይህንን ቪዲዮ ላይክ እያደረጋችሁ ቤቱን ሰብስክራይብ እያደረጋችሁ ሌሎች ቪዲዮዎችም እንዲደርሷችሁ ሰብስክራይብ እያደረጋችሁ ጠብቁን። እንግዲህ ኔክስትም ደግሞ በሌላ አነጋጋሪ ነገር ይዘን እንመጣለን ብለን እናስባለን። እስከዛው ድረስ ቻው ባይ።